የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫው ወዴት ሊያመራ ይችላል የሚለው የብዙዎቹ ስጋት ያዘለ ጥያቄ ነው። በአሁኑ ሰዓትም የኢትዮ ኤርትራ ፍጥጫ ከምንጊዜውም በላይ መባባሱን ተከትሎም የተለያዩ ሀገራትም ጎራቸውን እየመረጡ ይገኛሉ። ለምሳሌ ግብጽ ከኤርትራ ጎን መሆኗን አሳውቃለች። እንዲሁም ደግሞ አንዳንድ ሀገራት ከኢትዮጵያ ጎን መሆናቸውን አሳውቋል። ከኢትዮጵያ ጎን የቆሙት ሀገራት እነማን ናቸው? ከኤርትራ ጎን የቆሙት ሀገራትስ እነማን ናቸው? ሙሉ ዝርዝር መረጃ በእጃችን ላይ ገብቷል። በዝርዝሩ የመረጃ ጊዜ የምንመለስበት ጉዳይ ይሆናል። እንዲሁም በሌላኛው ሰበሩ መረጃችን ኢትዮጵያ በሱዳን እየተካሄደ ላለው ደም አፋሳሽ ጦርነት ተሳታፊ ለሆነው ፈጣን ደጋፊ ኃይሎች አርኤስኤፍ ተዋጊ የምታሰለጥንበት ሚስጥራዊ ወታደራዊ ካምፕ መገንባቷን የሮይተርስ የምርመራ ዘገባ ይፋ አድርጓል። ይህ እርምጃም ቀጠናውን ውጥረት ውስጥ ወደ አዲስ ምዕራፍ ሊያሸጋግረው የሚችል አደገኛ ክስተት መሆኑም ተመላክቷል። የኢትዮጵያ መንግስት በአሁኑ ሰዓት ላይ ፈጣን ደጋፊ ኃይሎች አርኤስኤፍ ተዋጊዎችን የሚያሰለጥንበት ቦታም ጭምር ታውቋል። ይህ ቦታ የት ነው? በዝርዝሩ የመረጃ ጊዜ የምንነግራችሁና የምናስደምጣችሁ ይሆናል። እንዲሁም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪ አስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠንቅቀዋል። ጌታቸው ረዳ በዚህ መግለጫቸው ላይ ዝርዝር ሐሳብ አንስተዋል። የምንመለስበት ይሆናል። እንዲሁም መንግስት ተጨማሪ ታክሶችን ሊጥል እንደሆነም የሚያመላክት መረጃ ተሰምቷል። በዝርዝሩ የመረጃ ጊዜ የምንመለስበት ይሆናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ እንዲሁም ደግሞ ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም መንግስት ተጨማሪ ታክሶችን ሊጥል እንደሆነ ተሰማ። የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን ከመጣ ጊዜ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ህይወት የሚነካ የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅት ቅድመ ሁኔታዎችን የተከተለውና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራምም በፈረንጆቹ አቆጣጠር በ2019 ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ሐምሌ 2016 ዓመተ ምህረት ተጀምሯል። ይህ ማሻሻያ በተመለከተ የአይኤምኤፍ ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባካሄደው ውይይትም የተነሱ ፍሬ ሐሳቦችም የተወሰዱ እርምጃዎችና ወደፊት የተያዙ እቅዶች ተዘርዝረዋል። የአይኤምኤፍ ሪፖርት መሰረትም መንግስት አዳዲስ ታክሶችን ለመጣልም ተዘጋጅቷል። የገንዘብ ሚኒስትሩ አህመድ ሽዴ ለአይኤምኤፍ ዋና ዳይሬክተር ባለፈው ወር ላይ የጻፉትን ደብዳቤም በዚህ የአይኤምኤፍ ሰነድ ውስጥ ተካቷል። ደብዳቤው እንደሚለውም መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከነዚህ አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና ፌዴራል መንግስትም ይህንን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግም ሰነዱ ይገልጻል። የመንግስት ገቢ ማሰባሰቢያን በተመለከተ አይኤምኤፍ ባዘዘው መሰረትም መንግስት በነዳጅ፣ ኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎች የሚያደርገውን ድጎማ በማንሳት የመንግስትን ገቢ ለማሳደግ ያሰበና የህዝቡ ኑሮ ደግሞ ምን እንዲሆን እንዳሰበ ግራ ያጋባ የአይኤምኤፍ መረጃ ነው በአሁኑ ሰዓት ላይ በእጃችን የገባው። አድማጭ ተመልካቾቻችን ሁላችሁም ሐሳብ አስተያየት ሰጡበት። መንግስት በአሁኑ ሰዓት ላይ ታክስ ጭማሪ ቢያደርግ ምን ልንሆን እንችላለን? በተከታዩ መረጃችን ኢትዮጵያ በሱዳን የተካሄደ ላለው ጦርነት ተሳታፊ ለሆነው ፈጣን ደጋፊ ኃይሎች አርኤስኤፍ ተዋጊዎችን የምታሰለጥንበት ሚስጥራዊ ወታደራዊ ካምፕ መገንባቷን የሮይተርስ የምርመራ ዘገባ ይፋ አድርጓል። ይህ እርምጃም ቀጠናዊ ውጥረቱን ወደ አዲስ ምዕራፍ ሊያሸጋግረው የሚችል አደገኛ ክስተት መሆኑ ተመላክቷል። ሮይተርስ የተመለከታቸውና ጥር 22 ቀን 2026 የተነሱ የሳተላይት ምስሎቹም በቤንሻንጉል ጉሙዝ ክልል መንጌ በተባለ ወረዳ ውስጥም በመቶች የሚቆጠሩ ድንኳኖችን ያሉበት ግዙፍ ካምፕን ያሳያሉ። ይህ ስፍራም ከሱዳን ድንበር በ32 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ስልጠናው የሚያካሄዱትም የአርኤስኤፍ ታጣቂ በሱዳን ብሉ ናይል ግዛት ውስጥም ለሚካሄድ ውጊያ እንደሚሰማሩ የታለሙ መሆኑ ተገልጿል። እንደ ዘገባ ምንጮቹ ከሆነ እስከ ጥር ወር
መጀመሪያ ድረስም 4300 የሚጠጉ ተዋጊዎች በካምፕ ውስጥም ወታደራዊ ስልጠና ሲወስዱ ነበረ። ካምፑ በአጠቃላይ እስከ 10 ተዋጊዎችን የሚያዝ አቅም እንዳለውም ዲፕሎማሲያዊ ሰነዶች ያመለክታሉ። ለሮይተርስ መረጃ የሰጡት 8 ከፍተኛ የደህንነትና የመንግስት ምንጮች እንደሚሉትም ለካምፑ ግንባታ የገንዘብ ድጋፍ ያደረገችው ወታደራዊ አሰልጣኞችና ሎጂስቲካዊ ሀብት ያቀረበችው የተባበሩት አረብ ኤምሬትስ ናት ይላሉ። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ግን በሱዳን ግጭት ውስጥም በማንኛውም መንገድ እጃቸው የሌለበት መሆኑን ገልጸው ክሱን አስተባብለዋል። ይሁን እንጂ የአሶሳው አውሮፕላን ማረፊያ ለማደስና የድሮን መቆርቆሪያ ጣቢያ ለመገንባት የሚደረገውን ጥረት በዚሁ የገንዘብ ድጋፍ የሚከናወን መሆኑን ምንጮች ይገልጻሉ። ይህ ምስጢራዊ ካምፕ በአፍሪካ ግዙፉ ከሆነው የታላቁ የኢትዮጵያ ህዳሴ ግድብ በ101 ኪሎ ሜትር ርቀት ላይ መገኘቱ በቀጠናው ዲፕሎማቶች ዘንድ ስጋትን ፈጥሯል። ግጭቱ ወደዚህ አካባቢ የሚስፋፋ ከሆነ የግድቡን ደህንነት አደጋ ላይ ሊወድቅ ይችላልም የሚል ስጋት አላቸው። የኢትዮጵያ መንግስት ቃል አቀባይ የሀገር መከላከያ ሰራዊትና የአርኤስኤፍ አመራሮች ለቀረበላቸው ጥያቄ እስካሁን ምላሽ አልሰጡም። የውስጥ ደህንነት ማስታወሻዎች ግን የኢትዮጵያ መከላከያ የደህንነት መምሪያ ኃላፊ ጀነራል ጌታቸው ጉዲና የካምፑን ግንባታ በመምራት ረገድ ቁልፍ ሚና እንዳላቸው ያመለክታል። ይህ የሮይተርስ ምርመራ ውጤትም የሱዳን ጦርነት ከሀገር ውስጥ አልፎ ወደ ጎረቤት ሀገራትና ወደ መካከለኛው ምስራቅ ኃይሎችም እየተስፋፋ መሆኑን የሚያሳይ ቁልፍ ማስረጃ ነው። ኢትዮጵያ ለአርኤስኤፍ ታጣቂ የምታደርገውን ይህን ድጋፍ ከሱዳን መደበኛ ጦር ከኤስኤኤፍ ጋር ያለውን ግንኙነት ይበልጥ ሊያሻክረው እንደሚችልም ይጠበቃል። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫውም ወዴት ሊያመራ ይችላል የሚሉ የብዙዎች ስጋት ያዘለ ጥያቄ ነው። ቢሆንም ግን በሁለቱ ሀገራት መካከል ጦርነቱ የማይቀር ከሆነና ጦርነት የሚጀመር ከሆነ ምዕራባውያኑ ሀያላን ሀገራትና የአረብ ሀገራትም ጎራቸውን እየመረጡ ይገኛሉ። ጦርነት ከተጀመረ ኢትዮጵያ ከእስራኤል ጎን እንደምትሆንም የሚያመላክት መረጃ በአሁኑ ሰዓት ላይ በእጃችን ላይ ገብቷል። አሁን ያለው መካረር ወዴት ሊያመራ ይችላል በሚለውም ሀሳብ የቀረበላቸው ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ነው፣ ቢሆንም ግን ፈጽሞ የማይሆን ሊባል እንደማይችል ይናገራሉ። ከዚህ ቀደም በባድመ ጦርነት እንደነበረው ግንባርም ለግንባር አየር ለአየር የመዋጋት እድል አነስተኛ ነው የሚለው ለአሁን ነው። በጊዜ ሂደት ከአንድም 2 ዓመት በኋላ ወይም ደግሞ መሀል ላይ ስህተት ከተፈጠረ ጦርነቱ ሊፈነዳ ይችላል። የፖለቲካ ሳይንስ ተማሪዎች እንዲሁም እንደሚሉት ከሆነ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳላት ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም። ከዚህ ቀደም ከተለያዩ ወገኖችም አሰብ ወይም ደግሞ ቀይ ባህርን ያካተተ አዲስ ስምምነት መፈጠር አለበት የሚሉ ብዙ ጫናዎችም ሲያደርሱ ነበር ሲልም ቢቢሲ ያብራራል። ወደ አልጀርስ ስምምነት የገባቸው ዋጋዎችን ወይም ደግሞ ህጋዊነታቸውን የወደቁ የቀኝ ግዛት ውሎች ተይዘው ነው። የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገምና ስምምነቱ በህግ ዋጋ እንደሌለው አጽንኦት ተሰጥቶበት በሶስተኛ አካል ከኤርትራ ጋር ድንበር ያካተተ አዲስ ስምምነት እንዲኖር ይፈልጋል ሲልም ያብራራል። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። ዶክተር ነገራ የሁለቱ ሀገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ የኢትዮጵያና የኤርትራ ብቻ አይሆንም፣ ቀጠናዊ ይሆናል፣ አስከፊም ይሆናል ሲሉም ያስጠነቅቃሉ። በአንድ በኩል ግብጽና ሶማሊያ የኤርትራ መንግስት ሲደግፉም በሌላ ወገን እስራኤልና የተባበሩት አረብ ኤምሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ስር ቢኖራትም የተባበሩት አረብ ኤምሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችልም ዶክተር ነገራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ከዶክተር ነገራ አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎቹ ሀገራትም ይህን አጋጣሚ እንደ እድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱም ኢራን እንዲሁም ደግሞ ቻይና ያሉ ሀያላን ሀገራትም ጣልቃ እንደሚገቡ ጠቅሰው ይህ በቀጠናው የሚገኘውን ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለትም ያስረዳሉ። በአሁኑ ሰዓትም የኢትዮ ኤርትራ ጦርነት የሚነሳ ከሆነ ብዙ ሀያላን ሀገራትም ጎራቸውን እንደሚይዙ ይጠበቃል። ግን ለዚህ ሁሉ መፍትሄ የሚሆነው ሰላም ነው። ሰላም ለሀገራችን። በተከታዩ መረጃችን አድማጭ ተመልካቾቻችን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያው ያሉ የህወሓት አክራሪ እስካሉ ድረስ
ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ጋር በነበራቸው ሰዓት ላይ በወጣታ ጀነራል ታደሰ የጊዜው አስተዳደሩ ምክትል ፕሬዝዳንት በነበረበት ወቅት ህወሓት ውስጥ የሚገኝ አክራሪዎችና ሲያባብሉና ጊዜው አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋል። ጌታቸው ጀነራል ታደሰ በእሳቸውና በአክራሪዎች መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበር በመጥቀስ በኋላም ጀነራሉ የጊዜው አስተዳደሩ ፕሬዝዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉን ገልጸዋል። ጀነራል ታደሰ የክልሉ ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸው ኃላፊነትና ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል ያሉት ጌታቸው ረዳ ጀነራል ታደሰ ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበረም አውስተዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፎርቹን ጋዜጣ ጋር በነበራቸው ቃለ ምልልስ ከሰጡት ሐሳብ የተወሰደ ነጥብ ነው። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጡ እንዲሁም ደግሞ መደመጥ ባለባቸው መረጃዎች እንመለሳለን። ሁላችሁም ቪዲዮ ላይክ ማድረግ እንዲሁም ደግሞ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ